ይለዳል። ወጣቶችም ሴቶችም የማትወልዱ ታገሱ፣ ትወልዳላችሁ። የአቡነ ገብረ መንፈስ ቅዱስም ገል ተሸከሙ፣ የሩፋኤል ጸበል ተጠመቁ። እኔን ግን እመኑኝ ማርያም በሉኝ ብላለች። እኔን ደግሞ አንቺን ይሄን ስለሆንሽልኝ ማህፀን ላይ በማስታገሻ መርፌ የተወጋሽው ልጅሽን ስትወልጂ ካንሰር ሆኗል፣ የማህፀን ካንሰር። እኔ ደግሞ እፈታሻለሁ ብላ የ9 ወር እርጉዝ አርጋኝ በምጥ ወገቤን ቁርጠት ሁሉም አሞኝ 12 ሰዓት የጀመረኝ ሌሊት 10 ሰዓት ድረስ በምጥ ተገፍቶ አንደኛ ካንሰር ሁለተኛ ካንሰር እያለ ከደም ጋር ቀላቅሎ ከሽንት ጋር ፈሰሰኝ። በስርዓት ፈሶ የለም ሆዴ ያብጥ ነበር። ዝክር ስበላ ሆዴ ያብጥ ነበር። በረከት ስቀበል ለእኔ የደረሰች ለእናንተም ይድረስ። እኚህ እናታችን ልጄን አስተምሬ ለማስመረቅ ተዘጋጅቼ ድል ያለ ድግስ ለመደገስ 400 ሰው ጠርቼ መጥሪያ ሰጥቼ 4 ቀን ሲቀረው አባቴ በጠና ታመመብኝ። ፕሮግራሙ ሁሉ ሊበላሽብኝ ሆነ። እናቴ ስውሯ ማርያም አታዋርጅኝ፣ በሰላም ድግሱን ወይን መርሃ ግብሩን እንዳካሄድ አድርግኝ፣ አባቴንም ጤናውን ስጭልኝ ብዬ ለመንኳትኝ። አላሳፈረችኝም። አባቴም ደና ሆነ፣ ልጄንም በሰላም አስመረኩኝ። ከፍ አደረጋችሁ፣ አመስግኑልኝ።